አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ አንድ ነገር ላሳያችሁ ነው የመጣሁት ማለት ነው። እሱም እኔ እየጠቀመኝ ነገር ስለሆነ ማለት ነው። ይጠቅማችኋል ብዬ ተስፋ አደርጋለሁ። ሞክሩት፣ ታመሰግኑኛላችሁ። እሱ ምንድን ነው ካላችሁ ስለ ክሬም ነው ማሳያችሁ። የጠቀመኝ ነገር ለእናንተም ይሆናችኋል፣ ሞክሩት ልላችሁ ነው የመጣሁት ማለት ነው። እና ስለዚህ ክሬም ነው የምነግራችሁ ዛሬ ማለት ነው። በጣም አሪፍ ነው። በተለይ ብጉር ላለባችሁ ሰዎች ማለት ነው። ወላሂ ሞክሩት፣ ብቻ ሞክሩት። ከዛም በኋላ ነው ምስጋናችሁ የምጠብቀው። ከዛም በኋላ ምስጋናችሁ የምፈልገው ማለት ነው። ማዲያትም ላለባችሁ ሰዎች በነገራችሁ ላይ ይሆናል፣ ለማዲያትም ይሆናል። ግን በተለይ ብጉር ላለባችሁ ሰዎች ዋው! እና ዛሬ እኔ ምንድን ነው የምቀባው? ይሄ በእንትን ነው የሚቀባው። እናንተ በየቀኑ እንዳትቀቡት ይሄ ነገር ማለት ነው። ጥሩ አይደለም። አሲድ ስላለው ይጎዳቸዋል ፊታችሁ። በየቀኑ አይመከርም ሲጀምር ማለት ነው። ቢያንስ በ15 ቀን 2 ቀን ብትቀቡት ጥሩ ነው። ያው ለውጡን እያያችሁት ጥሩ ለውጥ ካያችሁበት በወር 3 በወር 2 እያደረጋችሁ እንደዛ እያደረጋችሁ ትቀቡታላችሁ ማለት ነው። እና ስትገዙት ማለት ነው ፌክ እና ኦሪጂናል አለው። ፌኩ ማለት ነው እቺ ጽሑፍ የለበት። ፌኩ እቺኛው ጽሑፍ የለችም። እቺ ጽሑፍ የለችም። ፌኩ ማለት ነው። ፌኩ እቺኛው ጽሑፍ የለችም። ኦሪጂናሉ ግን አለው። ጠይቁ ስትገዙ ማለት ነው። ዝም ብላችሁ ገዝታችሁ ኪሳራ በኪሳራ ከመሆናችሁ በፊት ጠይቁ እላችኋለሁኝ። እኔ ደግሞ ዛሬ የምቀባው ይሄንን እኔ በ15 ቀን 2 ነው የምቀባው። ምክንያቱም እየለቀቀልኝ ስለሆነ ማለት ነው። አሁን እኔ እንደምታዩት ኖርማል ካሜራ ነው። ምንም አይነት ፊልተር የለውም። ምንም አይነት ፊልተር አልተጠቀምኩም። በ15 ቀን 2 እንደውም እንደዛ ማለቀባው ቀን አለ። እንደውም ጨርሻለሁ ማለት ይቻላል። ግን አሁን እኔ የምቀባው ምንድን ነው? ይሄ ነው። ይሄ ደግሞ ማዲያት ላለባችሁ ሰዎች ይሄ ብጉር ላለባችሁ ሰዎች በተለይ ለማዲያትም ይሆናል። ግን ብዙ ጊዜ የሚመከረው ደግሞ ለብጉር ነው። ማዲያትም ያው ያደበዝዛል እንጂ አያጠፋም። ግን ብጉር ግን ማሻአላ ነው። ግዙት። ዛሬ ደግሞ የምቀባው ይሄ ነው። እችኛዋ ደግሞ እዩዋት በደንብ። ምክንያቱም እኔ የማሳያችሁ እየጠቀመኝ ነገር ነው የማሳያችሁ። ይሄ በየቀኑ እንዳትቀቡት። ይሄም በየቀኑ አይመከርም። ዛሬ ግን እኔ በስንት ቀን መሰላችሁ የተቀባው? ስንት ቀን ነው? 5 ቀን 6 ቀን ይሆናል። ብቻ ሳምንት ሞልቶኛል ማለት ይቻላል። ግን ዛሬ ለእናንተ ለማሳየት እኔ ግን በየቀኑም በየሳምንቱም አልቀባም። ግን በየሳምንቱ ነው አሪፍ። በየቀኑ ጥሩ አይደለም ይባላል። ይሄ ደግሞ ማዲያት ላለባችሁ ሰዎች ማለት ነው።
ይሄ ማደል አለባችሁ ሰዎች፣ ያደባዝዛሉ። በጣም ቆንጆ ነው። በነገራችን ላይ እኔ ለውጥ እያየሁበት ነገር ነው ለእናንተ ማሳያችሁ። እኔ ያልተጠቀምኩበት ነገር፣ ለእኔ ያልተመቸኝ ነገር አላሳያችሁ። እና ይሄ ስንት ሰዓት ነው የምትቀቡት? ማታ ስተኙ ማለት ነው። ይሄ መቀባት ያለባችሁ ማታ ስተኙ። ይሄኛውንም ይሄ የምትቀቡት መጀመሪያ ለፊታችሁ የሚስማማችሁ ሳሙና ታጠቡ። በሚስማማችሁ ሳሙና በደንብ ጽድት አድርጋችሁ ታጠቡ። ከዛም በኋላ ስተኙ ነው የምትቀቡት ማለት ነው። ተቀብታችሁ ትተኛላችሁ። ጠዋት ተነስታችሁ እንደዛው በሚስማማችሁ ሳሙና ትታጠቡታላችሁ። አንዳንድ ሰዎች ዝም ብለው ባገኘው ሰዓት ይቀቡና ወይም በፀሐይ ይወጣሉ። ይሄ ጥሩ አይደለም። ማታ ስተኙ ነው። እኔ የማውቀው እነዚህ ማታ ስተኛ ነው። ምክንያቱም እኔ የጠቀመኝ ነገር ነው የምነግራችሁ ብያቸዋለሁ። አንዳንድ ሰዎች የሚጠቅም እቃ ገዝተው አጠቃቀሙ ራሱ ሳያውቁበት የሚጎዳቸው ነገሮች አሉ። ይሄ ነገር ጥንቃቄ አድርጉ እና በጣም ስትቀቡት በጣም እንደ ሚጥሚጣ ነው የሚያቃጥለው። ወላይ የሆነ ይለበልባል፣ የመለብለብ ስሜት አለው ማለት ነው። ይሄ ነገር ምንድን ነው ብላችሁ እንዳትደናገጡ፣ መደንገጥም ምናምን አያስፈልግም። እና ምን ልላችሁ ነበር ሌላ ርካሽ ነው ብላችሁ የማይሆን እቃ ገዝታችሁ ዝም ብሎ ከንቱ በከንቱ ከምትሆኑ አሪፍ እቃ ዋጋው ራሱ ውድ ቢሆን ማለት ነው እቃውን የሚያረካችሁ ነገር ከሆነ ምንም አይነት ዋጋ ውድ ቢሆን አይቆጨኝም። ምክንያቱም እንደዛውም ገዝቼ ከጠቀም እንኳንም ከፈልኩኝ የሚያስብለኝ እቃ መሆን አለበት ማለት ነው። ስትገዙ አይታችሁ ጠይቃችሁ፣ በተለይ ዶክተርን አማክራችሁ ፊታችሁ ታይቶ የሚሰጣችሁ ክሬም ነው ብዙ ጊዜ የሚመከረው ማለት ነው። ዝም ብላችሁ ሄዳችሁ ፋርማሲ የከሌ ሲቀባ ይቻለው እኔም ልግዛ፣ የከሌ ተቀብተዋለች እኔም ልግዛው፣ እሷ ተቀብታ ተስማምቷታል እኔም ልግዛና ልቀባ ማለት ይሄ ብዙ እህቶቻችን የፊታቸው የሚያበላሸው ይሄ ነው። የከሌ ገዝቶታል እኔም ልግዛ፣ ያ ውድድር ይዘው ነው እነሱ ፊታቸው የሚበላሽ ማለት ነው። ቀን ቀን ደግሞ በፀሐይ በተለይ ማንኛቸውም የትም እንሁን የትም ኖርማል ክሬም የምቀባው ይሄ ነው። በፀሐይ ስወጣ ያው ሰንስክሪን ግዴታ ነው። በፀሐይ ስትወጡ ሰንስክሪን ከሌላችሁ ያው ፊታችሁን እንደሚጎዳ እርግጠኛ ነኝ ማለት ነው። እኔ ግን ቤት ውስጥ ስለመንቀሳቀስ ቤት ውስጥ ስለሆንኩኝ ይሄ ነው የምቀባው። እቺ በጣም ቆንጆ ክሬም ናት። በጣም ነው የወደድኳት።
በጣም ለማንኛውም ሰው ተስማሚ የሆነች ክሬም ነች። እጅም ግዟት ጠቅመኛለች ማለት ነው። የጠቀመኝ ነገር ብቻ ነው ማሳያችሁ። ለእናንተ የሚጎዳችሁ ነገር አላሳያችሁ። ለእጄ ደግሞ የምቀባው ላሳያችሁ። እንዴ ለእጄ የምቀባው ለእጄ ያው ለሰውነት የሚሆን ማለት ነው። ማሻአላ ሰውነታችሁ ለስለስ ፍክት ነው የሚያደርግላችሁ። እና ውዶች የተጠቀሙበት ተጠቅማችሁት ውጤት እንድትነግሩ እንደምታመሰግኑኝ ደግሞ እርግጠኛ ነኝ። ምክንያቱም ስለተመቸኝ ስለተስማማኝ እርግጠኛ ነኝ። ይመቻችኋል፣ ይስማማችኋል። እርግጠኛ ሁኝ የምናገረው ነገር ማለት ግን እንደዛም ሁኜ እርግጠኛ ሁኜ የምነግራችሁ ነገር ምንድን ነው? አጠቃቀማችሁ ግን አሳምረው። አጠቃቀማችሁ ላይ ጥንቃቄ አድርጉ። ዝም ብላችሁ እንዳትጠቀሙ። ስትቀቡ ደግሞ ይሄኛውን ቆይ ላሳያችሁ። እቺ ስትቀቡት ማለት ነው አይናችሁ ጥንቃቄ አድርጉ። አይናችሁ ስር እንዳታስጠጉ። ኦልሬዲ በቃ እንደዚህ ከዚህ በታች ብጉር ያለበት ቦታ ማዲያት ያለበት ቦታ ሄዳችሁ ዘለል ብላችሁ መሆን አለበት። ይሄ አይናችሁ ስር እንዳታስጠጉት፣ ያቃጥላል። አያችሁስ? ፊቴ መጠጥ አደረገው። የለም ጥጥት ነው ያደረገው። አሁን እኔ አልታጠበው፣ ጠዋት ነው የምታጠበው። ጠዋት ለፊት የሚስማማኝ ሳሙና አሁን አጠገብ የለም። እሷም ሳሙና አሳያችኋለሁ። እሷን ሳሙና ደግሞ በተለይ ብጉር ላለባችሁ ሰዎች ያቺን ሳሙና አሳያችኋለሁ። ወላሂ በጣም ቆንጆ የሆነች ሳሙና ናት። እሷን ፋርማሲ ነው የምትገኘው ማለት ነው። እና ጠዋትና ማታ በእሷ ሳሙና እየተጣጠባችሁ ይህን ክሬም በስነ ስርዓት ስተኙ ብቻ ተቀብታችሁ እንዲህ ወጣ አትበሉ። ስራ ለመስራት ምናምን አትንቀሳቀሱ። ስተኙ ብቻ ቫዝሊ እንዲህ ነው የሚቀቡት። ስተኙ ነው ቫዝሊ መቀባት ያለባችሁ። ይሄን ታውቃላችሁ። እንደዛው ማለት ነው። ይሄን መቀባት ያለባችሁ መጠቀም ያለባችሁ ስተኙ ብቻ ነው። ያው አለ እኮ ጽፎ ማንበብ ትችላላችሁ።